እዚህ ጋር ደግሞ እንግዲህ የአቮካዶ አይነት ኪዊን አለ እጅግ በጣም ደሳስ የሚሉ የፍሩት አይነቶች አሉ ትንሽ ሰዎች በመሃል ስለሚገቡ ሙሉ አይቀረጽም የዚህ ሀገር ሰው መቀረጽ አይወድም እና ወዶቼ እዩ እንግዲህ የአቮካዶ አይነት ይሄ ዝርያው ደግሞ በጣም ደስ የሚል አቮካዶ ነው ስለዚህ በጣም የሚገራርሙ ፍሩት አይነቶች አሉ ስለዚህ የኔ ወዶች ኑና እናንተም አላየን ሞል ተጋባዥ ሆኖ ማለት ነው ያችሁ ማሽን ላይ ከሚከተፈው ይሄ በጣም ተመራጭ ነው አዎ በርግጥ ማሽኑ ያደክመንም ይሄ ያደክመናል ግን ይሄ ልክ በእጃችን እንደከተፍነው ነው ምክንያቱም በኤሌክትሪክ አልተቀጠለም ውሃ አይወልድም ስለዚህ በጣም ከፍ ያልበዛ ነገር መንሰራ ከሆነ እንደዚህ ብንሰራ ብንከትፈው ሽንኩርታችን ተመረጠ ይሆናል ምክንያቱም ታውቃላችሁ ኤሌክትሪክ ምን ያህል ከምግባችን ውስጥ የሚወስደው ቫይታሚን ኤ እንዳለ ማለት ነው በርግጥ ለፍጥነት እሱ ነው የሚሻለው ስለዚህ እኔ ደግሞ ለአንድ ዶሮ ያዘጋጀሁት ሽንኩርት ነው ሽንኩርቴ 1 ኪሎ ተኩል ነው ሌላ ነገር ስላዘጋጀን ይሄን ነው ማለት ነው እዚህ ጋር ደግሞ 3 ፍሬ ቲማቲም ፈቅፍቅ ያለው ምናልባት አብዛኞቻችሁ ዶሮ ላይ ቲማቲም አይገባም ትላላችሁ እኔ ዶሮ ላይ ቲማቲም በጣም ወዳለሁ ድልክ ሳይሆን ፍሬሹ ቲማቲም በጣም ነው የምወደውና ስለዚህ እናንተም እስቲ የኔን ተሞክሮ እናንተም ሞክሩት ነጭ ሽንኩርት በጣም ካልደቀቀ ጭንቅ ጥብብ እንላለንና ስንወቅተው እንላለን ይሄው አያችሁት እኔ ገርደፍ ነው ያደረኩት በቃ ነካ ነው ያደረኩት ብዙ ይሄን አንዴ ዋናው መጥበሱ ላይ ነው ስለዚህ ቤተሰቦቻችን እንግዲህ ለዶሮ መስሪያ ያዘጋጀው ዘይትን አያችሁ ምን ያህል እንደሆነ 1 ኪሎ ተኩል ሽንኩርትና ማቅላላው ዘይቱ እንግዲህ ተመልከቱት 2 ሲኒ ዘይት ነው ጨመርኩት ዘይቱን እናንተ ቤታችሁ ያለው ዘይት መጨመር ትችላላችሁ እኔ ግን 2 ሲኒ እንደው በጣም አልሞላሁትም ለአንድ ዶሮ ያዘጋጀው ዘይት ማለት ነው አብዛኛውን ጊዜ ዶሮ ስንሰራ ዘይት ካልገለበጠን አይሆንልንም ሲጀመር ደግሞ ዘይቱ አፍልተን ነጭ ሽንኩርቱ ደግሞ ይሄ የራሴ አሰራር ነው እናንተ ደግሞ የራሳችሁ አሰራር ይኖራችኋል ይሄ እኔ ነጭ ሽንኩርቱና ዝንጅብሉን እንደዚህ ጠብሰዋለሁ ብዙ ጊዜ የተለመደው ነጭ ሽንኩርት ወይም ካቁላላና በደንብ ከጠበስን ወዲና መንጨምረው ወይም ደግሞ ከሽንኩርቱ ቀጥሎ ነው መንጨምረው ይሄ የራሳችን ሙያ ነው እስቲ ይሄ የኔ ደግሞ አሰራር እናንተ ሰርታችሁ ሞክሩት ለምን ብትሉ ይሄ የራሳችን የሆነ ሙያ አለን እና ማይ ስፔሻል ኮክ ቺክን እንግዲህ በደንብ ይወጣላችሁ እንግሊዘኛው እንደዚህ ይደረጋል ማለት ነው ይሄ ቡኒ ሲሆን ደግሞ ከዛ ምን አደርጋለሁኝ ሽንኩርቴን ደግሞ እጨምራለሁ ማለት ነው ይሄኛው ቡኒ ሲሆንልኝ ምን አደርጋለሁ ሽንኩርቴ ደግሞ እጨምራለሁ ማለት ነው እናንተ ይችና አሰራር ሰርታችሁ ሞክሩትና ወጣችሁ ላይ ያመጣችሁት ለውጥ ለኔም ንገሩኝ ወጣችሁ ላይ ያመጣችሁት ለውጥ ለኔም ንገሩኝ ስታቁላሉ ራሱ ሽታው ምን አይነት ለየት ያለ እንደሆነ ታዩታላችሁ እውነቴን ነው የምላችሁ ቅድሚያ ነጭ ሽንኩርትና ዝንጅብል በዘይት መጥበስ ማህል ውጤት እንዳለው እናንተ አይታችሁት ደግሞ ትነግሩኛላችሁ ማለት ነው
ዶሮዬ ደግሞ እንደምታዩት ይሄው ቆራርጬ በስነ ስርዓት ጥብ ጽድት አድርጌ አደራርቄዋለሁኝ። ሎሚ ለሽታ የሚባለው ነገር ደግሞ በጣም እኔ ከሎሚ ጋር ያለኝ ፍቅር መቼም ሁሉ አብዛኞቻችሁ ታውቃላችሁ። እኔ ሎሚ በጣም ነው የምወደውና ያው አጠብኩበት፣ አጸዳሁበት። እንደገና ደግሞ ዶሮዬ ላይ በጣም ነው የምወደው። ቁሌቴ ደግሞ እንደምታዩት እንግዲህ የዘይቱ ነገር መጀመሪያ አይታችኋል። ዘይት ምንም እንዳላበዛሁኝ 2 ሲኒ ዘይት ነው የጨመርኩት። አይታችኋል እንግዲህ የኔ ውዶች፣ ዘይት በማብዛት አይደለም ወጥ የሚሰራው ወይን ቅመም በማብዛት አይደለም። ዋናው ቁሌቱ በአግባቡ ማቁላላት፣ ጽድት ያለ ነገር ማድረግ፣ ያልተዝረከረከ ነገር። ሽንኩርታችን በደንብ ከታጠበ፣ በደንብ ደርቆ ከተከተፈ፣ ዶሮአችን በደንብ ታጥቦ ከውሃ ነፃ ሆኖ ያ ነው ትልቁ ነገር። ደግሞ ቁሌቱ ሽት ማረጉ ነው። መቼም ለእናንተ አልነግራችሁም የኔ ባለሙያዎች በባህል ምግብ እናንተ ራሳችሁ ጎበዞች አላችሁ አብዛኞቻችሁ። እኔ ሁሌም የውጭ ዓለም ምግብ ነው ይዤላችሁ የምቀርበው። ዛሬ ደግሞ እንግዲህ የባህላችን ወግ ደረሰኝ ማለት ነው። አዱይቱ ዛሬ ገና የባህል ምግብ ሰራች ልትሉን አይደለ? እንግዲህ ይመቻችሁ። ከዘይት ነፃ የሆነ ዶሮ ማለት ነው። አያችሁ፣ ጤናማ የሆነ ውድ የአዱይቱ ተከታታይ ቤተሰቦች በ2 ሲኒ ዘይት ዶሮ እንዴት ይሰራል የሚለው ይሄው ማየት ትችላላችሁ። ምን የመሰለ ዶሮ ወጥ ሰርቻለሁ ማለት ነው። ሽታው መዓዛው በጣም ደስ የሚል ይሄው ዘይቱ ጭልል የሚል ነገር የለም። ዶሮ ተሰርቶ አልቋል። እና ደግሞ እኔ እንቁላል ዶሮ ውስጥ አልጨምርም፣ ለብቻ ውጭ ነው ማስቀምጠው። ስፈልግ በሳህን አርጌ ነው ሳልሳ ጨምሬ ነው ማቀርበው። ዶሮ እንቁላል ዶሮ ውስጥ መጨመር ቁሌት ውስጥ ምን ያስከትላል የሚለው ዶሮ ወጣችን የመበላሸት ኃይሉ የፈጠነ ይሆናል። ስለዚህ የሰራነውን እንቁላል ወይም የላጥነውን እንቁላል ባይሆን በሌላ ድስት አድርገን ቁሌት ጨምረን ለብቻው ማንተከክ እንችላለን። ስለዚህ ወዳችኋለሁ። አመት ባሉ የሰላም የጤና የደስታ እንዲሆንላችሁ ታላቅ ምኞቴ ነው። ሰላም ለኢትዮጵያ፣ ፍቅር፣ አንድነት ለህዝባችን እያልኩኝ ወዳችኋለሁ። አዱይቱ ነኝ ከዱባይ። እሺ ወዶቼ ዶሮችን ተሰርቶ አልቆ በእንደዚህ አይነት መልኩ ቀርቧል ማለት ነው። አይቤው ሰራው አሳይቻችኋለሁ። ዶሮውን እንዴት እንደሰራው ታሳይቻችኋለሁ። በቃ ምን ብዬ ልንገራችሁ። የባህል ምግብ እንግዲህ በጣም ደስ ይላል። ባህራችን ደስ ይላል። የኛ ባህል እጅግ ደስ የሚል ባህል ነው። ወዳችኋለሁ ውዶቼ።